ኢየሱስ በመጽሐፍ ቅዱስ ውስጥ አንድም ቦታ ሞቶ ተነሳ የሚል የለም የሚል ሐሳብ ጠቅሰህ ይሄ ትልቁ ሸት እንደሆነ ብዙ ማስረጃዎችን ጠቅሰሃል። እስኪ እነዚህ ነጥቦች እውነት ናቸው ወይስ አይደሉም የሚለውን እንመልከት። ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ አንድም ቦታ ሞቶ ተነስቷል የሚል የለም ነው። በመጽሐፍ ቅዱስ ውስጥ አንድም ቦታ ኢየሱስ ሞቶ ተነስቷል የሚል የለም። ከዛ በፊት እርግጥ እዚህ ጋር የተርጓሚዎች አንድ ስህተት እንደተፈጸመ እንመለከታለን። ዶክተር ዛኪር ናይክ የእንግሊዝኛውን ቀጥታ ውይይት መስማት የምትችሉ ሰዎች ካላችሁ የተናገሩት በወንጌል ውስጥ አንድም ቦታ ኢየሱስ ሞቶ ተነሳ የሚል ጥቅስ የለም ነው ያሉት። ተርጓሚዎቹ ግን በጥቅሉ በመጽሐፍ ቅዱስ ብለው ገልጸውታል። ይህን እንግሊዝኛው ላይ ይሄው እንዲህ ማረጋገጥ ትችላላችሁ። There's not a single verse anywhere in the gospel which says that Jesus, peace be upon him, was resurrected. In fact, if you read, it's mentioned, if you remember, እሱ ግን ኢየሱስ ሞቶ ተነሳ ለሚለው ሐሳቡ ከወንጌል ላይ እንደማስረጃ አድርጎ ያቀረባቸው ምንመለከታቸው ያንን ሐሳብ የሚገልጹ አይደሉም። በአንደኛ ደረጃ ኢየሱስ ክርስቶስ በመስቀል ላይ ሳለ ነፍሱን ሰጠ ይላል የሉቃስ ወንጌል ምዕራፍ 23 ቁጥር 47። ኢየሱስ ክርስቶስ በመስቀል ላይ ተፈጸመ ብሎ ነፍሱን ሰጠ። ነፍሱን ሰጠ ማለት ምን ሆነ ማለት ነው? አቤት ሞተ ማለት ነው። ሁለተኛ ላይ የሉቃስ ወንጌል ምዕራፍ 23 ቁጥር 47 ላይ ሮማዊው የመቶ አለቃ የኢየሱስ ክርስቶስን መሞት ተመለከተ ይላል። ስለዚህ ሮማዊ የመቶ አለቃ የማንን መሞት መሰከረ? የኢየሱስ ክርስቶስን መሞት መሰከረ። ሶስተኛ ላይ በርካታ ሰዎች የሉቃስ ወንጌል ምዕራፍ 23 ቁጥር 48 ኢየሱስ ሲሰቀል ተመልክተው ሁሉም ደረታቸውን እየደቁ ወደ ቤት ተመለሱ። ደረት የሚደቃው ምን ላለ ነው? ለሞተ ነው ላለ ለሞተው ለኢየሱስ ክርስቶስ በስጋው ለሞተው ደረታቸውን እየደቁ ወደ ቤታቸው ተመለሱ ይላል። አራተኛ ከገሊላ የመጡ ሴቶች ምስክርነት ሉቃስ 23:49 ኢየሱስ ክርስቶስ እንደሞተ ተመልክተው ወደ ቤታቸው ሄዱ ይላል። ለምሳሌ የመጀመሪያ ማስረጃው በሉቃስ ምዕራፍ 23 ቁጥር 46 ላይ ኢየሱስም በታላቅ ድምጽ ጮኸ፣ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ አለ የሚለው ነው። ይሄ ጥቅስ ላይ አሁን እዚህ ጋር ኢየሱስ ሞቶ ተነሳ የሚል ሐሳብ አለበት? ዛኪር ከጠየቀው ጋር ምንድነው የሚያገናኘው? እንደ ሁለተኛ ደግሞ ማስረጃ አድርጎ የጠቀሰው እዛው ምዕራፍ በዛው ወንጌል ቁጥር 47 ላይ የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ እግዚአብሔርን አከበረ ይላል። ይህስ ኢየሱስ ሞቶ ተነሳ የሚል ሐሳብ እዚህ ጥቅስ ውስጥ መች ገባ? የት አለ ማስረጃው? ሶስተኛው አሁንም በዚህ ወንጌል በዚሁ ምዕራፍ ቁጥር 48 ላይ ይህንንም ለማየት ተከማችተው የነበሩ ሕዝብ ሁሉ የሆነውን ነገር ባዩ ጊዜ ደረታቸውን እየደቁ ተመለሱ። ደረት የሚደቀው ደግሞ ለሞተ ሰው አይደለም ወይ በማለት ማስረጃ አቀረበ። አሁንም ይሄ ጥቅስ ኢየሱስ ሞቶ ተነሳ ለማለት ምንም በግልጽ የተቀመጠ ማስረጃ የለውም ነው። አራተኛው ቁጥር 49 ላይ የሚያውቁቱ ግን ሁሉ ከገሊላ የተከተሉት ሴቶችም ይህንን እያዩ በሩቁ ቆመው ነበር ይላል። ይሄም ስለ ኢየሱስ ሞቶ መነሳት ምንም የሚናገረው የለም። አምስተኛው በማቴዎስ 27 ከቁጥር 62 እስከ 66 ያለው ላይ በማግስቱም ከመዘጋጀት በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛ ቀን ድረስ እንዲጠበቅ እዘዛሉት።
ጲላጦስም ጠባቆች አሏችሁ ሄዳችሁ እንዳወቃችሁ አስጠብቁ አላቸው እነርሱም ሄደው ከጠባቆች ጋር ድንጋዩን አትመው መቃብሩን አስጠበቁ ይላል እዚህ ላይ ምንም አይነት ሞቶ ተነሳ የሚል አሁንም አንድ ማስረጃ የለው ምንም የሌለ ነገር እየተወራ ነው ከዛ ውጪ 6ኛና 7ኛ ወይም እስከ 8 ያለው አንደኛ ተሰሎንቄ ምዕራፍ 4 ቁጥር 14 ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10 አንደኛ ቆሮንቶስ 15:20 ያሉት ከወንጌል ውጪ ያሉት የጳውሎስ መልእክቶች ናቸው ዛኪር ከጠየቀው ጥያቄ ጋር ምንም አይነት ተያያዥነት ስለሌላቸው እኛም በጥቅሱ ላይ መልስ ከመስጠት ተቆጥበናል ሌላው በ7ኛ ደረጃ ደግሞ የተነሳው ሐሳብ ምንድነው ኢየሱስ በ3 ሰዓት ውስጥ ሊሞት አይችልም በማለት ዶክተር ዛኪር ተናግሯል ሰዓቱ አነሰች እያለ ነው የሚለው ሐሳብ ነው ኢየሱስ መስቀሉ ላይ የቆየው ለ3 ሰዓት ነው ከ6 ሰዓት እስከ 8 ሰዓት እስከ 9 ሰዓት በ3 ሰዓት ውስጥ ኢየሱስ ክርስቶስ ሊሞት አይችልም ሰዓቱ አነሰች ነው የሚለው ኢየሱስ ወደ መስቀሉ ላይ የተሰቀለውና የወረደው በፍጥነት ሲሆን የቆየውም ለ3 ሰዓት ነው በ3 ሰዓት ውስጥ አንድ ሰው ሞቷል ማለት አይቻልም አስቸጋሪ ነው ስለዚህ ኢየሱስ አልሞተም ለዚህ ሐሳብ እንደ መልስ ይሆናል ብሎ እሱ ደግሞ ያቀረበው አንድ ሰው አይደለም በ3 ሰዓት በ2 ሰዓት ውስጥ አይደለም በ2 ሰዓት በ1 ሰዓት ውስጥ አይደለም በ1 ሰዓት በግማሽ ሰዓት ውስጥ ሊሞት ይችላል የሚለው ነው ስለዚህ መጽሐፍ ቅዱሱ ኢየሱስ በ3 ሰዓት ውስጥ ስላለ አንድ ሰው መሞት ስለማይችል ኢየሱስ አልሞተም ብሎ ይናገራል በማለት ዛኪርን ውሸታም ለማሰኘት ሞክሯል አይደለም 3 ሰዓት ለመሞት 2 ሰዓት ይበቃል አይደለም 2 ሰዓት 3 ሰዓት ይበቃል 1 ሰዓት ይበቃል አይደለም 1 ሰዓት ግማሽ ሰዓት ይበቃል ምክንያቱም ከመስቀሉ በፊት ተንገላቶ ተሰቃይቶ ስለመጣ መልሱ ይሄ ነው ዛኪር ግን ይህን ሐሳብ የተናገረበት ምክንያት በቂ የሆነ ማስረጃ ማርቆስ ወንጌል ላይ ስላለው ሰው በ3 ሰዓት ውስጥ ሊሞት አይችልም ያለው በማርቆስ ምዕራፍ 15 ከቁጥር 42 እስከ 44 ባለው ላይ አሁንም በመሸ ጊዜ የሰንበት ዋዜማ የሆነ የማዘጋጀት ቀን ስለነበረ የከበረ አማካሪ የሆነ የአርማትያስ ዮሴፍ መጣ እርሱም ደግሞ የእግዚአብሔር መንግስት ይጠባበቅ ነበር ደፍሮም ወደ ጲላጦስ ገባና የኢየሱስን ሥጋ ለመነው ጲላጦስም አሁኑ እንዴት ሞተ ብሎ ተደነቀ ይላል ተመልከቱ እዚህ ጋር የጲላጦስን መደነቅ አሁኑ እንዴት ሞተ እንደ ማርቆስ ዘገባ ደግሞ ኢየሱስ ስንት ሰዓት ነው የተሰቀለው እዛው ምዕራፍ 15 ቁጥር 25 ላይ 3 ሰዓት ላይ ነበር የተሰቀለው ይላል ከመስቀል ላይ እንዲወርድ የአርማትያሱ ዮሴፍ ደግሞ ወደ ጲላጦስ በድፍረት ገብቶ የጠየቀው መቼ ነው በመሸ ጊዜ የሚለውን ነው ያየነው ስለዚህ ከመሸ በኋላ ጠይቆት 3 ሰዓት ላይ መሰቀሉን እያወቀ ከ3 ሰዓት እስከ 12 ሰዓት እንኳን ያለውን ብንቆጥረው ስንት ሰዓት አለ በመሐከል 9 ሰዓት አለ ተመልከቱ በዛ 9 ሰዓት ውስጥ እንኳን ምንድነው ያለው ጲላጦስ ስጋውን ለማውረድ በጠየቀው ሰዓት ጲላጦስም አሁኑኑ እንዴት ሞተ ብሎ ተደነቀ ይላል በሚሰማ ሰዓት ታዲያ ዛኪር በ3 ሰዓት ውስጥ ሊሞት አይችልም ብሎ መናገሩ ውሸቱ ምኑ ላይ ነው ስጋው አልቆ አጥንቱ እስኪታይ ድረስ 6666 ጊዜ ተገረፈ አንተ እዚህ ስፍራ ላይ እኮ ስትናገር ኢየሱስ ክርስቶስ 6666 ግርፋትን ተቀብሎ ለኛ ብሎ ሞተ ብለሃል ከየት ነው ያመጣው 6666 ለሚለው ማስረጃ አለ ከመጽሐፍ ቅዱስ በ8ኛ ደረጃ ደግሞ የተነሳው ሐሳብ ኢየሱስ ክርስቶስ ለመቅደላዊት ማርያም እንዳትክልት ጠባቂ መስሎ ታይቷት ነበር እንዳትክልት ጠባቂ መስሎ መታየት ያስፈልገው ለምንድን ነው እሱ ከአይሁዶች ተደብቆ ስለነበር እነሱን ስለሚፈራቸው ነው ይሄም ዓለመሞቱን በህይወት መሆኑን ያሳያል የሚለው ነው እዚህ ላይ ዶክተር ዛኪርንም ውሸታም ያሰኘው አንደኛ መቅደላዊት ማርያም መቼ ኢየሱስ እንዳትክልት እረኛ መስሎ ታያት ለሷ መሰላት እንጂ ለሷ መስሏት ነበር ኋላ ላይ ግን ድምጹን ሲሰማ ጌታዋ እንደሆነ እኮ ወዲያው አወቀች አልክ እስኪ አንዴ ጥቅሱን እናንብበው በዮሐንስ ወንጌል ምዕራፍ 20 ከቁጥር 15 እስከ 16 ባለው ላይ ኢየሱስም አንቺ ሴት ስለምን ታለቅሻለሽ ማንንስ ትፈልጊያለሽ አላት ይላል
ተመልከቱ አንቺ ሴት ማንንስ ትፈልጊያለሽ ስለምን ታለቅሻለሽ ብሎ የሚናገራት ማን ነው ኢየሱስ ነው እሷስ የምትሰማው የማንን ድምጽ ነው የኢየሱስን ድምጽ ነው በድምጹ መለየት ከቻለች እዚህ ሰዓት ላይ ትለየው ነበር ጥቅሱ ግን ቀጥሎ ምን ይላል እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖርከው ንገረኝ እኔም ወስጄ ሽቶ እንድቀባው አለችው ማንን ሲያናገራት የነበረውን ኢየሱስን ድምጹን እየሰማች ገና ኢየሱስን ከወሰድከው ንገረኝ አለች በዚያ አልነበረም ግን የለየችው ቀጥሎ ነው የዛኔ ኢየሱስም ማርያም ብሎ ሲጠራት በዕብራይስጥ ቋንቋ ረቡኒ መምህር ብላ ጠራችው ይላል የዛኔ መጀመሪያ ላይ ግን ድምጹን ይሄው እየሰማችው እያለ ለምንድነው ታራሷ ያለየችው ሲያናገራት ኢየሱስ በጎቼ ድምጼን ይሰማሉ ብሎ ከተናገረ በዮሐንስ ወንጌል ምዕራፍ 10 ባለው መሰረት ለምን እዚህ ጋር ታራ አለየችው ይሄውሉ ሲያናገራት ምንድነው ታራ እዚህ ጋር ውሸቱ ነው በ10ኛ ደረጃ በ9ኛ ደረጃ የሚነሳው ሐሳብ ደግሞ መቃብሩ ሰፊ ነበረ ከሞት የሚነሳ አካል ወይም መንፈስ ለሆነ አካል እንዴት ሰፊ መቃብር አስፈለገው የሚል ነው እዚህ ላይ መቃብሩ ሰፊ ነው የሚል በመጽሐፍ ቅዱስ ውስጥ አልተጠቀሰም ዛኪር እየዋሸ ነው የሚል ሐሳብ ቀርቧል እዚህ ላይ ተርጓሚዎቹ የዘለሉት አንድ ሐሳብ ምንድነው ዶክተር ዛኪር ናይክ መቃብሩ ሰፊ ነበር ብሎ ሲናገሩ according to ጂም ቢሻው የሚባለው ይህ የመጽሐፍ ቅዱስ ተንታኝ ምሁር እንደተናገረው ብለው ነበር የገለጹት ተርጓሚዎቹ ግን ሐሳቡን ዘለውታል ይሄው ኦሪጂናል ቃላቸው and according to Jim Bishop he says Jim Bishop not Bible Jim Bishop says it was very roomy very big ስለዚህ የዚህን ሰው ቃል ተደግፈው ከሆነ የተናገሩት የዋሹበት ቦታ ምኑ ላይ ነው ግን ምህረታ በዚህ ጋር እንደዛኪ ያሉ ውሸታሞች በማለት ከዮሐንስ ወንጌል 8:44 ጋራ ከሰይጣን ውሸታምነት ጋር አያይዘህ አቅርበዋል ውሸታም ግን ማን ነው እንደውም አንተ እዚህ ስፍራ ላይ ስትናገር ማቴዎስ 28:4 ጠቅሰህ እንዴት ኢየሱስ ይፈራል ያላመኑት ይፍሩ እንጂ እሱማ በማቴዎስ 28:4 ላይ ከሞት መቃብርን ሰነጣጥቆ በተነሳ ሰዓት ጠባቆቹ ዘበኞች እሱን ከመፍራት የተነሳ እንደሞቱ ሆነዋል ብለህ ጠባቆቹ ኢየሱስን እንደፈሩ አድርገህ አቅርበዋል ማቴዎስ 28:4 ላይ ጌታ ከመቃብር በመለኮታዊ ስልጣኑ ሲነሳ ያላመኑት ሁሉ በፍርሃት ተውጠው እንዳልነበሩ ሆኖ ይላል መጽሐፍ ቅዱስ ግን ኢየሱስን ፈሩ አይደለም የሚለው ውሸት እዚህ ጋር ነው የሚለየው ማለት ነው ምን ይላል በማቴዎስ 28 ከቁጥር 1 እስከ 4 ያለውን አነባዋለሁ በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ ቀርቦም ድንጋዩን አንከባለው በላዩ ተቀመጠ መልአኩም ይላል ማን ይሄው መልአክ መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ ጠባቆቹም እርሱን ከመፍራት የተነሳ ተናወጡ እንደሞቱም ሆኑ ይላል ማንን ከመፍራት መልአኮቹን ከመፍራት ነው የሚለው ኢየሱስን ከመፍራት የሚል ሐሳብ እሺ ከየት ነው ያመጣው አሁን ዮሐንስ 8:44 አካባቢ ላይ ያለው ሐሳብ በማን ነው የሚተረጎመው ነው ሌላው 10ኛው ሐሳብ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መቅደላዊት ማርያም ልትነካው ስትመጣ አትንኪኝ ብሏት ነበር ዶክተር ዛኪር ናይክ ከዚህ ጥቅስ የተገነዘቡትን ሐሳብ ሲያቀርቡ አትንኪኝ ያላት ለምንድን ነው ገና ቁስሉ ስላልደረቀ ነው የሚለውን ሐሳብ ጠቅሰው ኢየሱስ አለመሞቱን ያሳያል ሲሉ ይህንን ኮንቴክስቱን ብቻ አንተ ወሰድክና ጥቅሱን ትተህ በመጽሐፍ ቅዱስ ውስጥ ማርያምን አትንኪኝ ያላት ቁስሉ ስላልደረቀ ነው ይላል አልክ እንደዛ የሚል ሐሳብ ስላጣ ዛኪርን ውሸታ ማሰኘ በዮሐንስ ወንጌል ምዕራፍ 20 ቁጥር 15 16 እና 17 ኢየሱስ አትንኪኝ ይላታል ለምንድን ነው አትንኪኝ የሚላት ሰው ሲነካው እንደ ኤሌክትሪክ ስለሚነዝር ነው ሰው ሲነካው የሚፈነዳ ፈንጂ ስለሆነ ነው ለምንድን ነው አትንኪኝ የሚላት ምክንያቱም እሱ ሕይወት ያለው አካል በመሆኑ ነው በዚያ ተሰቀለ በተባለበት የይሆናል ወቅት የነበረውን
የአካል ህመሙን ስቃዩን መገፈታተሩንና በሰውነቱ ላይ የደረሰውን ጉዳት አስቡ ስለዚህ አትንኪኝ አላት and torture it will hurt a physical body he says touch me not and then continues and says በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ገና ወደ አባቴ አልረኩም ይላል ምን ማለት ነው ይህ ማለት እሱ አልሞተም ነበር ማለት ነው ኢየሱስ በግልጽ ቋንቋ ያስቀመጠው ሞቶ እንዳልተነሳ ነው በህይወት እንደነበረም ያረጋግጣል ግን አንተው እዚሁ ላይ ራስ ሐሳቡን ስተነተነው ምንድነው ያልከው ግን ለምንድነው ኢየሱስ ክርስቶስ ማርያም መግደላዊትን አትንኪኝ መግደላዊት ማርያምን አትንኪኝ ወደ አባቴ አላረኩም ያላት እርሷ ከሞት ተነስቶ ስታየው የሚያርግ መስሏት ነበር ወዴት ወደ ሰማይ የተዋሃደውን የማርያምን ስጋ ለብሶ የሚያርግ መሰላት ልትሰናበተው ሄደች ከዛ ገና ነው ምኑ የምሰናበትበት ጊዜ ገና ነው የማርግበት ጊዜ ገና ነው ከማረጌ በፊት ትንሳኤን አረጋግጣለሁ አለ ታዲያ ለምንድነው አትንኪኝ ያላት ገና ስታየው ከማርያም የነሳውን ስጋ ይዞ አምላኳ ሊያርግ መስሏት ልትሰናበተው ወደሱ ቶሎ እየቸኮለች ስትመጣ ገና ነው የምሰናበትበት ጊዜ የኔን ከሞት መነሳት የሚናፍቁ ብዙ ሰዎች አሉ ለነሱ ተመላልሼ ሳልነግር እንዴት ብሏል የሚል ሐሳብ አቀርበሃል መጽሐፍ ቅዱስስ እንደዛ ይላል አትንኪኝ ያላት ለዚህ ነው ብሎ ይናገራል ለምን ራሳችንን ውሸታም እናሰኛለን ግን ዶክተር ዛኪር የተናገሩት ካለፉት ጥቅሶች ጋር በማያያዝ እንደገና ጥቅሱ የሚያመላክተውን ሐሳብ ገለጹ ነው የምንለው 12ኛው ላይ ደግሞ እጆቹና እግሮቹን ለሐዋርያት አሳይቷቸው ነበር ለምን ያሳያቸው እሱ መንፈስ መሆኑን ለማሳየት ነው አይደለም መንፈስ እንዳልሆነ ሊያረጋግጥላቸው ነው አሉ ዶክተር ዛኪር ናይክ በላይኛው ክፍል በተገለጠላቸው ጊዜ እጆቹንና እግሮቹን ያሳያቸው መንፈስ መሆኑን ሳይሆን እንዳልሞተ ሊያሳያቸው ነው አንተም ይሄን ሐሳብ ውሸት በፍጹም እግሮቹና እጆቹን ያሳያቸው ለነሱ ምትሃት መስሏቸው ስለነበር እኔ ራሴው ነኝ ምትሃት አይደለሁም ብሎ ሊያሳምናቸው ነው አልክ ትልቅ በጣም ክህደት ነው ኢየሱስ ከሞት ሲነሳ ለደቀ መዛሙርቱ እጅና እግሩን ምን አላቸው አሳያቸው እነርሱ ምትሃት መስሏቸው ነበር ምትሃት ማለት መስሎ የመጣ ነገር ግን የመሰለውን ያልሆነ ነገር ነው ምትሃት ስለመሰላቸው እጅና እግሩን አሳያቸው መጽሐፍ ቅዱስ ግን የሚናገረው በሉቃስ ወንጌል ምዕራፍ 24 ከቁጥር 36 እስከ 40 ባለው ላይ ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው ነገር ግን ደነገጡና ፈሩ መንፈስም ያዩ መሰላቸው ይላል ምን ያዩ ምትሃት ሳይሆን መንፈስም ያዩ መሰላቸው እርሱም ስለምን ትደነግጣላችሁ ስለምንስ ሐሳብ በልባችሁ ይገባል እኔ ራሴ እንደሆንኩ እጆቼና እግሮቼን እዩ በእኔ እንደምታዩት አለ ተመልከቱ በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔን ዳስሳችሁ እዩ አላቸው መንፈስ ስጋና አጥንት ከሌለው እኔን ዳስሳችሁ እዩኝ ማለቱ ምን አለ መሆኔን አረጋግጡ ነው መንፈስ አለ መሆኔን አረጋግጡ እያለ ነው ታዲያ ማን እየዋሸ ነው እዚህ ጋር ይህንንም ብሎ እጆቹና እግሮቹን አሳያቸው ይላል እንደውም ከዛው ቀጥሎ ምንድነው ያላቸው ይበልጥ እርግጠኛ ሊያረጋቸው የተጠበሰ አሳና የማር ወለላ አምጡ ብሏቸው ነበር ይህንንም በፊታቸው መብላት ያሳየው ለምንድነው መንፈስ አለመሆኑን ሊያረጋግጥላቸው ነው ብሎ ዛኪር ሲናገር ውሸት ይህንን ያደረገው አምላክ መሆኑን ሊያስተምራቸው ነው ብለሃል አንተ ሉቃስ ወንጌል ምዕራፍ 24 ቁጥር 41 እስከ 42 እነሱ ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላ አላችሁን አላቸው እነሱም ከተጠበሰ አሳ አንድ ቁራጭ ከማር ወለላም ሰጡት ተቀብሎም በፊታቸው በላ ምን ለማረጋገጥ ከሞት መነሳቱ መንፈስ መሆኑ አይደለም ስጋ የለበሰ አጥንት አካል መሆኑን ለማረጋገጥ ነው ከሞት የተነሳው እውነተኛው ኢየሱስ ክርስቶስ እንደሆነ እንድታምኑ የሚበላ አምጧል የተጠበሰ አሳና የማር ወለላ በላ እዚህ ላይ
ኢየሱስ የተጠቀመው ምንድነው? ለማሳመን እኔ ነኝ አምላክ ብሎ ለማሳመን ነው። የማር ወለላ በመብላትና የተጠበሰ ዓሳ በመብላት አምላክ መሆን ይቻላል? የአምላክነት መገለጫው የተጠበሰ ዓሳ መብላት ነው? የማር ወለላ መብላት ነው እንዴ? እንዴት አድርጎ ንጹህ ጭንቅላት ይሄን ይቀበለዋል? አላህ ንጹህ ልቦና ይስጥ። ሌላው እንደዚሁ በ13ኛ ደረጃ በማርቆስ 16:11 ላይ ሐዋርያቶች ከመቅደላዊት ማርያም ኢየሱስ ሕያው እንደነበረ ሰምተዋል የሚለውን ሐሳብ አቀረብክና ውሸት እነሱ ከእሱ የሰሙት ከሞት እንደተነሳ ነው ብለዋል። ደቀ መዛሙርቱ ኢየሱስ በሕይወት እንዳለ የሰሙት ከማርያም መግደላዊት ነው ብሏል። በማርቆስ ወንጌል ምዕራፍ 16 ቁጥር 11 ደቀ መዛሙርቱ ኢየሱስ ሕያው እንደነበረ ሰምተዋል። ከማን? ከሷ ከማርያም መግደላዊት። በጣም ውሸት ነው። ኢየሱስ ክርስቶስ ተነስቷል ነው ያለቻቸው። መጽሐፍ ቅዱስን ዳኛ አድርገን ካስቀመጥነው ራሱ መጽሐፍ ቅዱሱ በማርቆስ ወንጌል ምዕራፍ 16 ከቁጥር 9 እስከ 11 ባለው ላይ ምን ይላል? ከሳምንቱ በመጀመሪያ ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። እርሷም ሄዳ ከእርሱ ጋር ሆነው ለነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው። እነርሱ ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑ። ተመልከቱ፣ ከሷ የሰሙት ምንድነው? ሕያው እንደሆነ ነው። ለእርሷ እንደታያትና ሕያው እንደሆነ ከእርሷ ሲሰሙ አላመኑ። ስለዚህ ከመግደላዊት ማርያም የሰሙት ሕያው እንደነበረ እንጂ ሌላ አይደለም ነው። ጥቅሱ በእውነቱ ይሄን እየተናገረ ለምን ሌላ አይነት ትርጉም ይሰጠዋል? በ14ኛ ደረጃ ደግሞ የ3 ቀንና የ3 ሌሊት ጉዳይ ዶክተር ዛኪር ናይክ የሚኩራሩበትም የ3 ቀንና የ3 ሌሊት ጉዳይ አልተሳካላቸውም። 2 ቀንና 1 ሌሊት ብቻ ነው የቆየው መጽሐፉ እንደሚለው ብለው ነበር። ኢየሱስ ሰላም በሱ ላይ ይሁን ታዲያ ምን አለ? ዮናስ በአሳ ነባሪው ሆድ ውስጥ ለ3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል። ዮናስ በሕይወት ነበር። ለክርስቲያኖች ኢየሱስ በመቃብሩ ውስጥ እያለ በእናንተ አመለካከት በምን ሁኔታ ነበረ ብዬ ስጠይቃቸው የሁሉም መልስ ሞቶ ነበረ የሚል ነው። ሞቶ ነበረ። አሁንም ጥያቄ ያነሳል። ዮናስ በሕይወት ነበረ፣ ኢየሱስ ሰላም በሱ ላይ ይሁንና ግን ሞቷል። ታዲያ ኢየሱስ ሰላም በሱ ላይ ይሁን ዮናስን ይመስላል ወይስ አይመስልም? አይመስልም። ስለዚህ ኢየሱስ ሰላም በሱ ላይ ይሁንና ትንቢቱን አላሟላም ማለት ነው። ትንቢቱ እንዲፈጸም በሕይወት መኖር ነበረበት። እናም ንግግር መጀመሪያ ላይ እንዳረጋገጥኩላችሁ ኢየሱስ አልሞተም ነበር። በማቴዎስ ወንጌል ምዕራፍ 28 ቁጥር 38 እስከ 40 እና ትንቢተ ዮናስ ምዕራፍ 2 ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት ቆይቷል አይደለም? ስለዚህ ኢየሱስ ክርስቶስ ምልክት ስጠን ሲሉት ከዮናስ ምልክት በቀር አይሰጣችሁም። ዮናስ በአሳ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ የሰው ልጅም በምድር ልብ ውስጥ 3 ቀን 3 ሌሊት ይቆያል ብሎ ኢየሱስ ክርስቶስ ተናግሯል። አሁን ኢየሱስ ክርስቶስ እዚህ ላይ የተናገረው ታዲያ ምንድነው? ዮናስ ሳይሞት በአሳ አንበሪ ሆድ ውስጥ ቆየ 3 ቀን 3 ሌሊት። ኢየሱስ ክርስቶስ ደግሞ ሞቶ 3 ቀን 3 ሌሊት በምድር ልብ ቆየ። ኢየሱስ እዚህ ላይ የተናገረው ዮናስ በአሳ አንበሪ ሆድ ውስጥ ሳይሞት እንደቆየ 3 ቀን 3 ሌሊት እኔም ደግሞ ሳልሞት 3 ቀን 3 ሌሊት እቆያለሁ ለማለት ሳይሆን እዚህ ላይ ለመግለጽ የተፈለገው የቀኑን ብዛት ነው። 3 ቀንና 3 ሌሊትስ እንዴት ሞላው? ኢየሱስ ክርስቶስ ዓርብ ሞተ፣ እሑድ እኩለ ሌሊት ተነሳ። ስለዚህ እንዴት ነው 3 ቀን 3 ሌሊት የሚሞላው? ይህን ጥያቄ በውስጣችሁ ጠይቃችሁ አታውቁ? ኢየሱስ ክርስቶስ 3 ቀን 3 ሌሊት እንዴት ሊሞላው ቻለ? ይሄ ዛኪር ምንድነው የሚለው? 3 ቀን 3 ሌሊት አልቆየውም። የቀኑ የሚኩራሩበት የቀን ጉዳይ እንደጎደለ ነው የሚለው። እንበልና ኢየሱስ መቃብር ውስጥ የነበረው ዓርብ ማታ
ቅዳሜ ቀን ምናልባትም ቅዳሜ ሌሊት እሁድ ጧት መቃብሩ ባዶ ነው ስለዚህ መቃብሩ ውስጥ የቆየው ለሁለት ሌሊቶችና ለአንድ ቀን ብቻ ነው ማለት ነው ነገር ግን ምልክቱ የሚለው 3 ቀኖች 3 ሌሊቶች ዮናስ በአሳነባሪ ሆድ ውስጥ እንደነበረ የሰው ልጅም በምድር ልብ ውስጥ ይኖራል ለ3 ቀናትና ለ3 ሌሊቶች ነገር ግን ኢየሱስ ሰላም በሱ ላይ ይሁንና የቆየው ለአንድ ቀንና ለሁለት ሌሊቶች ነው ታዲያ 3 ቀናትና 3 ሌሊት ከአንድ ቀንና ሁለት ሌሊት ጋር እኩል ነው አይደለም የሚኩራሩበት የጊዜው ጉዳይም አልተሟላም አስተውሉ እዚህ ላይ የዕብራውያን አቆጣጠርን ማወቅ ያስፈልጋል ዕብራውያን የቀን አቆጣጠራቸው ከኛ ይለያል ለምሳሌ ዛሬ ቀኑ ምን ነበር ሐሙስ ነው አይደል ሐሙስ ከ11 ሰዓት በፊት ያለውን ወደ ትናንትና መልሰው ከሮብ 11 ሰዓት በኋላ ያለው እስከ ሐሙስ 11 ሰዓት ድረስ አንድ ቀን አንድ ሌሊት ነው ዛሬ ከ11 ሰዓት በፊት ያለው ሁሉ የሚቆጠረው ወደ ኋላ ተመልሶ ነው ኢየሱስ ክርስቶስ አርብ ከ11 ሰዓት በፊት መቃብር ወርዷል ስለዚህ አርብ ከ11 ሰዓት በፊት ያለውን አንድም ሰዓት ብትሆን ሲቆጥሩ ወደ ኋላ መልሰው የዛን ሌሊት ይወስዳሉ የምን ሌሊት አርብ የሚገባው ከሐሙስ ከ11 ሰዓት በኋላ አይደለም ስለዚህ ኢየሱስ ክርስቶስ ከ11 ሰዓት በፊት አርብ ስለተቀበረ ወደ ኋላ ተመልሶ ሐሙስ ከ11 ሰዓት በኋላ ያለውን ይወስዳል ስለዚህ ሐሙስ ከ11 ሰዓት በኋላ አንድ ሌሊት አገኘን አይደለም አርብ ደግሞ አሁንም ቀኑን ሙሉ አገኘን አንድ ቀን አንድ ሌሊት አገኘን አላገኘንም አገኘን ምክንያቱም አርብ ከ11 ሰዓት በፊት ስለተቀበረ ሁለተኛ ኢየሱስ ክርስቶስ አሁንም በመቃብር ውስጥ ነው አርብ ከ11 ሰዓት በኋላ ተቀበረ ብለናል በፊት ተቀበረ ብለናል አርብ ከ11 ሰዓት በኋላ ደግሞ ቅዳሜ ይገባል አይገባም ቅዳሜ ሌሊት ቅዳሜ ቀን ሁለት ቀን ሁለት ምን አገኘ ሌሊት አገኘ ቅዳሜ ከ11 ሰዓት በኋላ ደግሞ ምን ይገባል እሁድ ይገባል ኢየሱስ ክርስቶስ እሁድ ሌሊት በ6 ሰዓት ተነሳ በ6 ሰዓት ሲነሳ ያው የእሁድ ሰዓት ስለገባ ወደፊት ሄዶ ቀኑን ይወስዳል አይወስድም ስለዚህ 3 ቀንና 3 ምን አገኘ 3 ቀን 3 ሌሊት ሞልቶታል የተባለው በዚህ አቆጣጠር ነው ሰው ሳይገባው ዝም ብሎ በክህደት ትምህርት ይነዳል ይህንን ሐሳብ ውሸት ብለህ አንተ እውነታነቱን ለመግለጽ የሞከርከው ምንድነው የሀገር አቆጣጠርን አለማወቅ ነው ብለህና እንደ ዕብራውያኖች አቆጣጠር ቀን የሚጀምሩት በ11 ሰዓት ነው አልከ እሺ ታዲያ ኢየሱስ ክርስቶስ ዓርብ ዕለት ከ11 ሰዓት በፊት መቃብር ስለገባ አልክ ከ11 ሰዓት በፊት መቃብር ስለገባ የዓርብ ቀን ደግሞ መጀመሪያ 11 ስለነበረ እሱ የሐሙስን የመጨረሻውን ጊዜ ስላገኘው ከሐሙስ 11 ሰዓት ጀምሮ እስከ ዓርብ 11 ሰዓት ድረስ ያለው እንደ አንድ ሙሉ ቀን ይቆጠራል ከዓርብ 11 ሰዓት ጀምሮ እስከ ቅዳሜ 11 ሰዓት ድረስ ያለው ደግሞ ሌላ ሁለተኛ ሙሉ ቀን ይባላል ከቅዳሜ 11 ሰዓት ጀምሮ እስከ እሁድ 11 ሰዓት ደግሞ እሱ የተወሰነውን ስላገኘ ሶስተኛ ቀን ይባላል 3 ቀን 3 ሌሊት ቆይቷል መጀመሪያ ቀን አቆጣጠር ለናውቅ ይገባል ብለሃል እዚህ ላይ ሁለት ጥያቄ ማንሳት እፈልጋለሁ አንደኛው ጥያቄ የእስራኤላውያኖቹ ቀን አቆጣጠር 11 ሰዓት ይጀምራል የሚለውን ሐሳብ ከየት ነው ያመጣው የምትሰጠን ማረጋገጫ ምንድነው በኢትዮጵያ መጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ መዝገበ ቃላት ላይ ግን በገጽ 90 ላይ ምን የሚል ሐሳብ ቀርቧል በኢትዮጵያ መጽሐፍ ቅዱስ ማህበር በተዘጋጀው የመጽሐፍ ቅዱስ መዝገበ ቃላት 7ኛ እትም 1996 ላይ በተዘጋጀው ገጽ 90 ላይ ቀን በሚለው ሐሳብ ላይ የሚለው ቀን 1 ከፀሐይ መውጫ እስከ መግቢያ 12 ሰዓትን ሲመለከት 2
24 ሰዓቱን ይመለከታል። እስራኤላውያኖች ከፀሐይ መግቢያ፣ ሮማውያን ከእኩለ ሌሊት ቀኑን ይቆጥሩ ነበር ይላል። ስለዚህ የእስራኤላውያኖች ቀን አቆጣጠር ከመቼ ነው የሚጀምረው? ከፀሐይ መግቢያ እንጂ ከ11 ሰዓት አይጀምርም። አንተ ከየት ተነስተህ ነው ይሄን ሐሳብ ያቀረብከው? ይሄ አንደኛው ነው። ሁለተኛ እንበል 11 ሰዓት ላይ እንኳን ጀምረው ቆጠሩ ብንል ቀኑ 3 ቀን ለመሙላት እንዲያመች ተብሎ ኢየሱስ ከ11 ሰዓት በፊት መቃብር ገብቷል አልክ። የትኛው መጽሐፍ ቅዱስ ውስጥ ነው ከ11 ሰዓት በፊት መቃብር ገባ የሚለው? ግን መጽሐፍ ቅዱሶች ወይም ወንጌላቶች ሁሉ በመስማማት የሚናገሩት ከመሸ በኋላ እንደሆነ ነው። ለዚህ ማረጋገጫው በማቴዎስ ወንጌል ምዕራፍ 27 ከቁጥር 62 እስከ 66 ያለውን ብንመለከተው ማቴዎስ ወንጌል ምዕራፍ 27 ከቁጥር 57 እስከ 61 ምን ይላል? በመሸም ጊዜ ዮሴፍ የተባለው ባለጠጋ ሰው ከአርማትያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበር። በመሸ ጊዜ ይላል፣ ተመልከቱ። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። ገና ከመስቀል አልወረደም ማለት ነው እንደ መጽሐፍ ቅዱሱ። ጲላጦስም እንዲሰጡ ታዘዘ። ዮሴፍም ሥጋውን ይዞ በንጹህ በፍታ ከፈነው፣ ከአለት በወቀረው በአዲሱ መቃብርም አኖረው። በመቃብሩም ደጃፍ ታላቅ ድንጋይ አንከባሎ ሄደ። መግደላዊት ማርያምም ሁለተኛይቱ ማርያም በመቃብሩ አንጻር ተቀምጠው በዚያ ነበሩ ይላል። ዮሴፍ እንኳን ከመስቀል ላይ ያወረደው መቼ ነው ይላል? ከመሸ በኋላ ነው ይላል። ለምንድን ነው 11 ሰዓት የምንለው? ይህንን ሐሳብ ማርቆስ በወንጌሉ ላይ ገልጾታል። በምዕራፍ 15 ከቁጥር 42 እስከ 44 ባለው ምን ይላል? አሁንም በመሸ ጊዜ የሰንበት ዋዜማ የሆነ የማዘጋጀት ቀን ስለነበረ የከበረ አማካሪ የሆነ የአርማትያስ ዮሴፍ መጣ። እርሱም ደግሞ የእግዚአብሔርን መንግስት ይጠባበቅ ነበር። ደፍሮም ወደ ጲላጦስ ገባና የኢየሱስን ሥጋ ለመነ ይላል። ከምን በኋላ? ከመሸ በኋላ ይላል። ሉቃስ ወንጌል ምዕራፍ 23 ከቁጥር 51 እስከ 54 ያለውንም ብትመለከቱ በተለይ የ1980 ቀላል የአማርኛ ትርጉም የአርማትያስ ዮሴፍ ከጲላጦስ የኢየሱስን ሥጋ አውርዶ ከቀበረው በኋላ ይህን ክስተት ያደረገው መቼ እንደሆነ ሲናገር ቁጥር 54 ላይ ይህንንም ያደረገው አርብ ማታ ለሰንበት የመዘጋጀት ቀን ነበር ይላል። በማታ ወይም በምሽት እንደተፈጸመ ከተገለጸ ከ11 ሰዓት በፊት ማለቱ ለምን አስፈለገ? 3 ቀንና 3 ሌሊት እንዲሞላ። ስለዚህ ምሽት ከሆነ ምንድነው ውጤቱ ከተባለ ሌሊቱ አንድ ሌሊት፣ ቅዳሜ ቀኑ አንድ ቀን፣ ቅዳሜ ሌሊቱ ከአርብ ሌሊት ጋር 2 ሌሊት አንድ ቀን ይሆናል። እሁድ የምንቆጥርበት የለም ገና ጨለማ ሳለ ተነሳ ስለሚል። ስለዚህ 2 ሌሊትና አንድ ቀን ከሞላ 3 ቀንና 3 ሌሊት እቆያለሁ ያለው ትንቢቱ ምን ሊሆን ነው ነው ጥያቄው። ታዲያ ማን ነው ውሸታሙ? በስተመጨረሻም ሐሳብህን ስታጠቃልል እንግዲህ ሰዎቹ ውሸትን ይዘው እውነታችንን ሊቀሙን መጥተዋል፣ እያንዳንዳችን ልንነቃ ይገባል ብለሃል። ውሸትን ይዘው እውነታችንን ሊቀሙን ነው። እኛ ውሸትን አልያዝንም። እርግጥ ሃይማኖታችን ስድብን ስላላስተማረን ለስድቡ የምንመልሰው አጽፋዊ የሆነ የስድብ ምላሽ የለንም። የያዝነው ግን ሐቅ ነው። እውነተኛ አምላክ በአንድነቱ አንድ የሆነ ሌላ ሁለትና ሶስትነት የሌለበት ፍጹም እውነት የሆነ አንድ ጌታ ይዘናል። አላህ በቅዱስ ቃሉ በሱረቱ ዩኑስ ቁጥር 32 ላይ فذلكم الله ربكم الحق ይህች እውነተኛ ጌታችሁ አላህ ብቻ ነው። فماذا بعد الحق إلا الضلال ከእውነት በኋላ ጥሜት እንጂ ሌላ ምን አለ? فأنا تصرفون ወዴት ትዞራላችሁ እያለ አምላካችን አላህ እውነተኛ ጌታ መሆኑን ይነግረናል። ስለዚህ አምላካችን እውነት ነው፣ እንደገናም ሃይማኖታችንም እውነት ነው። ከመጀመሪያው ሰው ከአደም ጀምሮ የመጣ የሰው ልጅ ተፈጥሮ ሃይማኖት እንደሆነ ቁርአን በምዕራፍ 30 ቁጥር 30 ላይ ገልጾታል። ስለዚህ ፍጹም ሃይማኖት ፍጹም አምላክ ይዘናል። ወደዚህ እውነት እንድትመጣ አንተንም እንጋብዛለን። እርግጥ አላህ ምንም የሚሳነው የለም። የዑመርን ልብ አላህ ከዛ ከነበረበት ህይወት ገልብጦ የነቢያችን አለይሂ ሰላቱ ሰላም ሰሃባ አድርጎ ሁለተኛ ኸሊፋ እንዳደረገ ሁላ አላህም የምህረት ልብ የማይመልስበት ምክንያት የለም። ግን በሰዎች ነፃ ምርጫ ጣልቃ አይገባም። ራስ ፈቅደህ ፈልገህ ወደ እስላም ከመጣ ኢንሻአላህ አላህ ይመራሃል። ከዛ ውጪ ነፃ ውይይት እንድናደርግ ፍቃደኛ ነኝ። አላህ ሐቅ ላይ ጽናትን ይስጠን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።